አይደለም። ብዙዎቻችን ስንወድቅ ወይም የጀመርነው ሳይሳካ ሲቀር ሁሉ ነገር ያበቃለት ይመስለናል። ነገር ግን ውድቀት ማለት የጉዞ ማብቂያ ሳይሆን የተሻለ መንገድ እንድንመርጥ የሚረዳን ትልቁ ትምህርት ነው። በህይወት ትልቁ ውድቀት ተስፋ ቆርጦ መቀመጥ ነው። የዛሬ ውድቀትህ ነገ እንዴት ጠንካራ መሆን እንደምትችል የሚያስተምርህ ትምህርት ቤት ነው። የወደቅከው ጥንካሬ እንድታገኝ፣ የተሻለ እውቀት እንድትሸምት እና የበለጠ እንድትበረታ ነው። አልማዝ እንኳን ውብና ውድ ከመሆኑ በፊት በከባድ ሙቀትና ጫና ውስጥ ያልፋል። ያንተም ህይወት ልክ እንደዚህ ነው። አሁን የምታሳልፈው ፈተና ለምታገኘው ትልቁ ስኬት እያዘጋጀህ ነው። ስለዚህ ስትወድቅ አትደንግጥ። ከአቧራው ላይ ተነስና ልብስህን አራግፈው። ጉዞህን ቀጥል። ምክንያቱም ታሪካቸው የሚያምረው ወድቀው መነሳት የቻሉ ሰዎች ብቻ ናቸው። በርታ፣ መነሳት ትችላለህ።